በመጀመሪያ የነበረው እንትን በጣም ከባድ ነበር ከዛ በኋላ ደግሞ አሁን እንደዚህ አይነት ነገር ውስጥ ገብቷል በጣም ደስ ይላል እና በጣም ጠንካራ ነው በጣም በቃ ማስተዋል የሚጠይቅ ስራ እየሰራን ያለው እንደገና ደግሞ እኛ ጤነኞቹ ማድረግ ማንችለው የሆነ ትንሽ ነገር እንኳን ቢያመን ብዙ እንበሳጫለን እንትንላለን እሱ ግን ምንም ተስፋ አይቆርጥም ሁሉ ነገር እግዚአብሔር ይመስገን ነው እሱ ጋር እና በጣም ደስ ይለኛል ይሄ ነገር አልጋ ላይ ከመዋሉ በፊትም ሆነ በኋላ የብሩክ ወዳጆች በርካታ ናቸው የሰው ፍቅር ሞልቶ የተረፈው ነው በልደቱ በደስታው በአዘቦት ቀንም አብሮት ናቸው ጓደኞቹ ታዲያ ብሩክ አልጋ ላይ በትራስ ተደግፎ ስዕሉን በትጋት ሲሰራ እንዳልተመቸው በተደጋጋሚ ያዩት ጓደኞቹ አንድ ቀን ተመካከሩና ይሄንን ስጦታ አመጡለት እንደዚህ በዚህ ሁኔታ ለስንት ሰዓት መሳል ትችላለህ እንደዚህ ሆነ ሳይደክም ማለት ነው ረጅም ሰዓት ሰራው ምለው አንዴ 10 ሰዓት ሰርቻለሁ ሳላቋርጥ በእንደዚህ ሁኔታ እንደዚህ ተኝቼ ማለት ነው ድካም ነው በዛ ተኝቼ ይሰራ ብዙ ልብሴን ለካፕኛል ቀለም እና የሆነ ብዙ ምቾት አልነበረው ይሄኛው የበለጠ በቃ ልክ እንደ ጤነኛ ሰው ነው አሁንም ሰራው ልክ ጤነኛ ሰው ቆሞ እንደሚሰራው ማለት ነው ማለት የኔ አሁን ተኝቼ ሆነ እንጂ በቃ ልክ እንዲ እንትምንል ያው ልክ እንደቆመ ሰው ማለት ነው እየሰራ ያለሁት ማለት ነው ዳንኤል ዳምጤ ይባላል የሱ ጓደኛ ሳይሆን ወንድሙ ማለት ነው እሱ ጋር ነው ኤግዚቢሽን እየሄድን እሱ ጋር እናንተ ወይ ሌላ ህብረተሰብ የሚያዩ እዛ የሱን ስዕል የሚከታተል ሰው የሚያይሰው አካል ጉዳይ ሙሉ ይደነግጣል ማለት እኛንን አስበን አናቀም ጓደኞቹ የተባለን በሙሉ አይምሮአችን ውስጥ እኔ ብሩክ እንደዚህ ነው የሚል ነገር የለም ውስጣችን እና በቀደም እያወራን ነበር ለሰው እንዴት ነው እንደዚህ ማለት ለሌላኛ ካሁን ገናኛም ራስ አዲስ ሆነ ለካብሩክ አካል ጉዳተኛ ነው ግን አይደለም ለኛ ሁሉም ጓደኛችን ውስጥ ብትመጪ ብሩክ ለኛ ውስጥ አይደለም እስካሁን ከ70 በላይ ስዕሎች አሉት ግን አንዱም ቢሆን በሽያጭ ሰበብ ካጠገቡ እንዲለይ አይፈልግም ብዙ ሰዎች መስላቸው አሁን አልሸጥም ሙዚየም መክፈት ፈልጋለሁ ስል ልክ ያኔ የፈጠራ ችሎታዬ ያለቀ ነው ይመስላቸው እና በቃ እነዚህን ስዕሎች ብቻ ይዤ ቁጭ ማለት ለዘላለም መፈልግ ነው ይመስላቸው ግን ያ አይደለም የፈጠራ ችሎታው አለ የፈጠራ ችሎታውም አለ ግን ደግሞ እነዚህኛዎቹም ሐሳቦች እንዲለዩኝ አልፈልግም የሆነ ሐሳቦቹ እንዴት ናቸው ከህይወቴ ጋር የተያዙ ናቸው እና እነዚህን ከህይወቴ ጋር የተያዙ ሐሳቦች ሁሌ ልክ እንደ መጽሐፍ አሁን መጽሐፍ ስታነቢ ከፊት ለፊቱ የተቀደደ መጽሐፍ ካነበብሽ ታሪኩ አያያዝልሽም እና ሙዚየሙን ለማሰራት የሚሆኑ ብዙ እቅዶችን አስቤያለሁ እና እነዛን እቅዶች ተግባራዊ ማድረግና የልክ በመሸጥ አገኝ የነበረውን ገንዘብ በሌላ መልኩ ለማግኘት እና ልክ በአመት ከ2 እስከ 3 ኤግዚቢሽኖችን ማዘጋጀት እቅዳለሁ ከቤተሰቦች ጋር ያለ ቆይታ ያለ ግንኙነት ያለ ቤተሰባዊ ፍቅር ምን ይመስላል እስቲ ንገረን ቃላት የለኝም የሚለው ነገር ከገለጸው እሱ ግን ደግሞ ያው መናገር አለብኝ ግዴታ እና መግለጽ ያቅተኛል እነሱ ለኔ ያላቸው ፍቅር ማለት ነው እና እንደውም እነሱ ለኔ የሚያሳዩኝ ፍቅር ይመስለኛል ነገን በተስፋ እንድጠብቀው ያደረገኝ እነሱ ለኔ ያላቸው እንክብካቤ ነው ህይወቴን የሆነ የተሳካ ያደረገው እና ልክ ጓደኞቼ መተው እኔን ልክ እንደታመመ ሰው አናግሮኝ ያውቁ አሁን 11 አመት ሙሉ ልክ
ጉንፋን ይዞኛል ምናምን እንኳን ብላቸው ይሆን ምንም ልክ ጤነኛ ሰው ጓደኛሽ አለ አይደለ አብራሹ ምትጫወቹ ምናምን ነገር በቃ ልክ እንደዛ ነው ከኔ ጋር ምናወራቸው ሞሪዎች የሚያደርጉትም ከኔ ጋር ምናደርገው ነገር በቃ ልክ ከጤነኛ ሰው ጋር የሚያደርጉትን ነገር ነው እና እኔ ልክ በጓደኞቼም በቤተሰቦቼም የሆነ ሁሌ እንድደሰት ያደረገኝ ሁሌ ለለውጥ እንድነሳ የሚያደርገኝን ሁኔታ ነው የፈጠሩልኝ። ጠንካራ መሆንን የተማርኩት ማለት በሱ ሁኔታ እንደዚህ ለየት ያለ ነገር ሰርቶ ማቅረብም ይከብዳል። እንደገና ህመሙም አለ። ግን ይሄን ሁሉ ነገር ድል አድርጎ ነው እሱ የሚሰራውና እኔ ደግሞ ከሱ የሱ ታናሽም እንደመሆኔ የሱ መንገድ መከተል እንዳለብኝ ነው ማምነው በራሴ። ብዙ ጊዜ ሰዎች ምን ይመስላቸዋል የሰውን በገንዘብ ብቻ መርዳት የሚቻል ነው የሚመስላቸውና እኔ ግን እሱን አላምንበትምና በሐሳብ መርዳት የበለጠ ይመስለኛል እና በሐሳብ የሚረዱኝን ሰዎች ነው የምፈልገው። እንደዚህ በህይወቴ ውስጥ ያጋጠሙኝ ሰዎች አሉ እንደዚህ ትንሽ ነገር በሐሳብ ረድተውኝ ግን ሙሉ በሙሉ ህይወቴን የቀየሩት በቃ እንደዚህ አይነት ሰዎችን በማግኘት ከዛ በኋላ ይሄንን አሁን ያሰብኩትን ሐሳብ ከዛ ማሳደግና እውን ማድረግ ነው ትልቁ ዓላማዬ። ብሩክ ራሱን ችሎ መቀመጥም ሆነ መቆም አይችልም። ግን ይህ ለሱ የነገው ተስፋ ላይ ብዙ ጥላ ያጥላል። እቅዶቹ ብዙ ናቸው። የህይወት ታሪኩን ሊጽፍ ተዘጋጅቷል። ገና ብዙ ስዕሎችን በየቀኑ ያመርታል። እናም ሙዚየም ያስገነባል። ብሩህ ተስፋን በሚፈነጥቁት ስራዎቹና ያለማቋረጥ ብርሃን በሚረጨው ፊቱ እንደገና በሌላ ስኬት ታገኙኛላችሁ ብሎናል ብሩክ።